ከልጅነት እስከ እውቀት በህይወት ዘመናችን የአዲዳስን ምርት ያልተጠቀምን ወይም ገዝተን ያለበስን አለን ብዬ አላስብም። አዲዳስን ከጫማም አልፎ በቱታና በተለያዩ ምርቶችም እናውቀዋለን። የዛሬው ፕሮግራማችን ሁላችንም በፍቅር የምንወደውና የምንመርጠውን አዲዳስ ይመለከታል። ለመሆኑ ከአዲዳስ ጀርባ ያለው ሚስጥር ምንድነው? ሰምታችሁ ለማመን የምትቸገሩት ጉድ ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ቪዲዮን ላይክ ማድረግ እንዳይረሳ። አሁን ወደ ዝግጅት ያለፍኩኝ። በ1898 ዓመተ ምህረት በጀርመን ሀገር በሚገኝ አንድ መንደር ውስጥ ሩዶልፍ ዳስለር የተባለ ሰው ከደሃ ቤተሰቦች ተፈጠረ። ከሁለት ዓመት በኋላ አዶልፍ ወይም ኤዲ የተባለ ወንድሙ ተወለደ። የሚኖሩበት አካባቢ እጅግ አነስተኛ ነው። ሲቀጥል ደግሞ እዚህ አካባቢ የሚታወቁት በጫማ ማምረት ስራ ነው። የነዚህ ሁለት ልጆች አባትም ጫማ እየሰራ ነው ቤተሰቡን የሚያስተዳድረው። በዚህም የተነሳ ወላጅናታቸው አባትየውን ለመርዳት የመንደሩ ነዋሪዎች ልብስ ታጥብ ነበር። የምታጥበውን ልብስም ወስደው ለባለቤቶቹ የሚያስረክቡት ልጆቿ አዶልፍና ሩዶልፍ ነበሩ። ከትንሽ ቆይታ በኋላ ሁለት ወንድማማቾች ወደ ውትድርና ገቡ፣ የመጀመሪያው የዓለም ጦርነት ላይ ለመሳተፍ። ሁለት ወጣቶች ግዳጃቸውን ወይም ውጊያውን ጨርሰው ወደ ቤታቸው በተመለሱ ጊዜ ግን የጀርመን ኢኮኖሚ በከፍተኛ ደረጃ ወድቆ ነበረ፣ ምክንያቱም በጦርነቱ የተነሳ። ስለዚህም እናታቸው የምትሰራውን የልብስ አጠባ ስራ አቁማ ነበረ። ማንም የሚያሳጥባት አላገኘችም። ሲጀመር ሰዎች ልብስ የሚገዙበት ጊዜም አልነበረም። በዚህን ጊዜ ነበር ኤዲ ወይም አዶልፍ አንድ ሐሳብ ባይምሮ የተከሰተው። እሱም ከልጅነቱ ጀምሮ የነበረው ፍላጎት ስፖርትና የስፖርት ማቴሪያሎች ወይም መሳሪያዎችን የተመለከተ ነበር። እና ምንድነው ያሰበው? ወላጅ አባቱ ሲሰራ የነበረውን ጫማ እሱም ለመጀመር ነበር። ነገር ግን በወቅቱ የነበረው የጫማ አሰራር አንድ አይነት ነበር። እሱ ግን ያሰበው ከኖርማል ጫማ ለየት ያለ ጫማን ለመስራት። እሱ ምንድነው የጫማው ሶል ላይ ሹል ነገሮችን ለመክተት ወይም ለመገጣጠምና ከዛም ለስፖርት እንዲሆን ለማድረግ ነበር ሐሳቡ። ቀጥሎም እናቱ ልብስ ስታጥብበት የነበረውን ቦታ እሱ ደግሞ ወደ ጫማ መስሪያነት ነበር የለወጠው። ነገር ግን ነገሩ እንደምናስበው ቀላል አልነበረም። ምክንያቱም እንደነገርኳችሁ በጦርነቱ የተነሳ የሀገሪቷ ኢኮኖሚ ተንኮታክቷል። እናም ይህንን ስራ ለመጀመር የሚያስፈልገውን ማቴሪያል የሚገዛበት ምንም አይነት ገንዘብ አልነበረውም። ነገር ግን ኤዲ ላሰበው ነገር በቀላሉ ተስፋ የሚቆርጥ አልነበረምና በአካባቢው ያገኛቸውን ነገሮች ሁሉ በመጠቀም ጫማውን ለመስራት መሞከር ጀመረ። ሌላው ችግር የመብራት ነበረ። በጦርነቱ የተነሳ የመብራት ኃይል የላቸው። ነገር ግን እንደነገርኳችሁ ኤዲ ስራውን የጀመረው በአካባቢው በሚያገኛቸው ማንኛውም ማቴሪያሎች ነበረ። የወታደሮች ኮፍያ ላይ የሚገኘውን ቆዳ ይጠቀማል። እንደዚሁም ደግሞ ከተለያየ ቦታ የሚያገኛቸውን ገመዶችም እንደ ክር ይጠቀምበታል። ሲቀጥል ደግሞ የመብራቱን ችግር ለመፍታት ያደረገው ነገር የልብስ ስፌት መኪናን ከሳይክል ጎማ ጋር በማገናኘት የመብራቱን ችግርን ፈታው። በዚህ የተነሳ ኤዲ የሚያስገርም ጫማዎችን መስራትና መሸጥ ይጀምራል። የራሱን ፈጠራ ጫማዎች እየሰራ ለገበያ ማቅረብ የጀመረው ኤዲ በሚያስገርም ሁኔታ ስኬታማ ሆነ። ሰዎች የኤዲን የጫማ ስታይል ወደዱት ወይም ተቀበሉት። በዚህን ጊዜ ነበር ሩዶልፍ ወይም ሩዲ በመባል የሚታወቀው ወንድሙ ከተቀጠረበት ስራ ለቆ ከወንድሙ ጋር የተቀላቀለው። ሩዶልፍ ወይም ሩዲ ከኤዲ በተሻለ ቅልጥፍና አለው። ከሰዎች ጋር በቀላሉ መግባባት ይችላል። ሲቀጥል ደግሞ ብልህም ነው። በዚህም የተነሳ ሩዲ የሽያጭ ስራውን ማከናወን ጀመረ። ኤዲ ደግሞ ጫማዎችን ያመርታል። ስለዚህም ሁለቱ ወንድማማቾች ያንዱን ጉድለት አንዱ በመሙላት በ1924 ዓመተ ምህረት ዳስለር ብራዘርስ የተባለውን የጫማ መሸጫ ካምፓኒ ወይም ኩባንያ አቋቋሙ። ሆኖም በዚህ መልክ የተቋቋመው የጫማ ማምረቻ ፋብሪካ ሁለቱን ወንድማማቾች እስከ ለተሞታቸው ለሚያደርስ ጠላትነት እንደሚዳርጋቸው ማንም አልጠረጠረም። ከዚህ በኋላ ሩዲ ወይም ሩዶልፍ ለተለያዩ የጀርመን የእግር ኳስ ክለባት እየዞረ ጫማዎቹን ማስተዋወቅ ይጀምራል። በዚህም የተነሳ ሁለቱ ወንድማማቾች የስኬት መንገድ ጀመሩ። ከዛም ስራቸውን ከጀመሩበትና እናታቸው ልብስ ታጥብበት ከነበረው ደሳሳ ጎጆ ይወጡና ወደ ትልቅ መጋዘን ውስጥ ፋብሪካውን ያዛውሩታል።
እዛም በስፋት ጫማዎችን ማምረት ይጀምራሉ። እነዚህ ሁለት ወንድማማቾች ትኩረት አድርገው ሲሰሩ የነበሩት የእግር ኳስ ተጫዋቾች ላይ ነበር። ምክንያቱም በወቅቱ የእግር ኳስ ስፖርት እጅግ ታዋቂ እየሆነና እየገነነ የመጣበት ጊዜ ስለነበር ነው። እናም ሩዲ ወይም ሩዶልፍ ያመረቷቸውን ጫማዎች ለእግር ኳስ ተጫዋቾች እየሄደ በነፃ ያድላቸው ነበር። ይህ ሀሳብም እጅግ የተዋጣለት ሀሳብ ነበረ። ከዚህ በኋላ ኤዲ ጫማውን ያመርታል፣ ወንድሙ ደግሞ ወስዶ ይሸጣል። እነዚህ ወንድማማቾች መገመት ከሚቻለው በላይ ወደ ውጤታማነት ተሸጋገሩ። በዚህ ጊዜ ይህ የናዚው ሰውዬ ስልጣን ላይ የወጣበት ጊዜ ነበር ወይም ሂትለር። እናም ይህ ፓርቲ ሀሳቡን ወይም አላማውን ለሌላው ማህበረሰብ ወይም ለህዝቡ ለማስተላለፍ የሚጠቀምበት አንዱና ዋነኛው መንገድ ስፖርት ነበረ። ስለዚህም ይህ ሰው የእግር ኳስ ስፖርት ላይ ትኩረት ማድረግ ጀመረ። ይህ ፕሮፓጋንዳም የስፖርት ጫማ ለሚያመርቱት ወንድማማቾች ትልቅ እድልን የከፈተ ነበር። በዚህም የተነሳ ብዙ ሚሊዮኖችን ለማትረፍ በቁ። ከዚህ በኋላ የሆነው ነገር ሁለት ወንድማማቾች ወደ ናዚ ፓርቲ ነበር የገቡት። አንዳንድ መረጃዎች ላይ እንደተጠቆመው ወይም እንደወጣው ከሆነ በወቅቱ የንግድ ሰው ለመሆን ወይም ደግሞ ማንኛውንም ቢዝነስ ያለምንም ችግር ለማከናወን የዚህ ፓርቲ አባል መሆን ግዴታ እንደነበር ነው። ስለዚህም እነዚህ ሁለት ወንድማማቾች የዚህ ሰው አንድ አካል ሆኑ ወይም ደግሞ በፓርቲ ውስጥ ተቀላቀሉ። በተቃራኒው ሌሎች መረጃዎች ላይ እንደተጠቀሰው ከሆነ እነዚህ ሁለት ወንድማማቾች በግዴታ ወደዚህ ፓርቲ ተቀላቀሉ አይመስሉ። ምክንያቱም ለፓርቲውም ሆነ ለመሪያቸው የሚያደርጉት ድጋፍ ከልብ የመነጨ እንደነበር ነው። ይህንንም ሊያደርጉ የቻሉበት ምክንያት በጊዜው በወጣው ህግ በመጠቀም ሚሊዮኖችን ማትረፍ በመቻላቸው ነው። በ1936 ዓመተ ምህረት በጀርመን በርሊን የበጋ ኦሎምፒክ ለመጀመሪያ ጊዜ በቴሌቪዥን ቀጥታ ስርጭት መተላለፍ የጀመረበት ጊዜ ነበር። በዚህን ወቅት የነዚህ ሁለት ወንድማማቾች ታሪክ ተቀየረ። በጊዜው ሁለት ወንድማማቾች ያቀዱት የኦሎምፒክ ተወዳዳሪዎች የነሱን ምርት የሆነውን ጫማ አድርገው ውድድሩ ላይ ከቀረቡ ላይቭ በቴሌቪዥን የሚተላለፍ ፕሮግራም ስለሆነ በዚህን ጊዜ ለነሱ ጥሩ ማስታወቂያ ሊሆናቸው እንደሚችልና ተፈላጊነታቸውም ከሀገር አቀፍ አልፎ በዓለም አቀፍ ዙሪያ ሊሆን እንደሚችል ነበር ያሰቡት። ሐሳባቸውም ተሳክቶላቸዋል። ምን አደረጉ? በዚህ የኦሎምፒክ ውድድር ላይ ጄሲ ኦዌንስ የተባለ ጥቁር አሜሪካዊ ተወዳዳሪ ነበር። እናም የሁለት ወንድማማቾች እቅድ ያነጣጠረው እዚህ ጥቁር አሜሪካዊ ላይ ነበር። ለዚህ ጥቁር አሜሪካዊ የሚሆን ጫማ ሰርተው ሊሰጡትና በውድድሩ ጊዜ አድርጎት እንዲወዳደርበት ለማድረግ ነበር። ሆኖም በወቅቱ እንደነገርኳችሁ የናዚ ፓርቲ መሪ ወይም ይህ የምናውቀው ሰው የሚፈልግ የነበረው ዘረኝነትን ማስፋፋት፣ ያው የፓርቲውን አላማ በስፖርት ውስጥ ማንጸባረቅ ነበር። አላማው ደግሞ ግልጽ ነው እንደምታውቁት ነውና በዚህ ጊዜ እነዚህ ወንድማማቾች የዚህ ሰው ደጋፊ ሆነው ሳለ ለዚህ ጥቁር አሜሪካዊ የሰሩትን ጫማ ሰጥተው አስተዋውቅልን ማለት ትንሽ ከያዙት አላማ ጋር የሚቃረን ነገር አለው። ሆኖም ኤዲ ወይም አዶልፍ የሁኔታ ግድ የሰጠው አይመስልም። ከዛ ጄሲን ተዋወቀው። ከተወሰነ ቀናት ትውውቅ ወይም ውይይት በኋላ ጄሲ እሺ ብሎ ጥያቄውን ይቀበላል። ከዛም ኤዲ ለጄሲ የሚሆን ጫማ ሰርቶ ሰጠው። ጄሲም ለሱ ተብሎ የተሰራለትን ጫማ በደስታ ነበር የተቀበለው። ምክንያቱም በዚያን ጊዜ የነበረው ሁኔታ አሁን ካለንበት ሁኔታ ፈጽሞ የተለየ ነበር። ስፖርተኞች ለነሱ ተብሎ ዲዛይን ተደርጎ ወይም ተሰርቶ ጫማ ሲሰጣቸው ደስታቸው ወደር አልነበረውም። ከዛም አልፎ ማስታወቂያ ለሰራሁበት ወይም ጫማቹን ላስተዋወቅኩበት ብር ይገባኛል ወይም ደግሞ ሌላ ክፍያ ክፈሉኝ ብለው የሚከራከሩበት ጊዜ አልነበረም እንዳሁኑ። ስለዚህም ጄሲ የተሰራለትን ጫማ በደስታ ተቀብሎ ወደ ውድድር ገባ። እና በዚህ የበጋ ኦሎምፒክ ላይ ጄሲ የዳስለር ብራዘርስ ወይም ደግሞ ሁለት ወንድማማቾች ሰርተው ያበረከቱለትን ጫማ አድርጎ ተወዳደረ። በዚህም 4 ውድድሮችን በማሸነፍ የወርቅ ሜዳሊያ ተሸላሚ ሆነ። በዚህም የተነሳ የፓርቲው መሪ የሆነው ይህ የምናውቀው ሰው እጅግ ተበሳጨ። ምክንያቱም የዳይለር ብራዘርስ ወይም የሁለት ወንድማማቾች ካምፓኒ የፓርቲውን አላማና እቅድ እንዲያስተዋውቁ እንጂ ከአንድ ጥቁር አሜሪካዊ ጋር ተስማምተው የግል ጥቅማቸውን ወይም ደግሞ የሚያመርቱትን ጫማ ብቻ እንዲያስተዋውቁ አልፈለገም ነበር። በዚህም ትልቅ ብስጭት ውስጥ እንደነበር ተገልጿል። ከዚህ ባሻገር ግን ሁለት ወንድማማቾች ያሰቡት ሀሳብ ተሳክቶ ምርታቸው ወይም ደግሞ የቤተሰባቸው ካምፓኒ በዓለም ዙሪያ ታዋቂ ለመሆን በቃ።
ከተለያዩ የዓለም ክፍሎችን ብዙ ትዕዛዞችን ያስተናግዱ ወይም ይቀበሉ ጀመር። በዚህ ጊዜ ዳስለር ብራዘርስ ወይም ሁለቱ ወንድማማቾች ቀደም ብለው የጀመሩት ውጤታማነት የበለጠ ወደ ስኬት ጫፍ የደረሰበት ጊዜ ነበር። ከዚህ በኋላ ግን ያልተጠበቀና ሁለቱን ወንድማማቾች ወደ ትልቅ ጠላትነት የቀየረ ክስተት ተፈጠረ። በመጨረሻም እነዚህ ወንድማማቾች ለአመታት ሲያቅዱና ሲያልሙ የነበረውን ስኬት በእጃቸው ባስገቡ ጊዜ ወይም በመላው ዓለም ታዋቂ በሆኑ ጊዜ ምንድነው በመሃላቸው የተፈጠረው አለመግባባት? ሩዲ ወይም ሩዶልፍ እኔ ማርኬቲንጉን ባልቆጣጠር ኖሮ ወይም ይሄን ጫማ እየወሰድኩኝ እየሸጥኩኝ ባላላምደው ኖሮ እዚህ ደረጃ ላይ ባልደረስን ነበር እያለ ራሱን ከፍ ማድረግ ጀመረ። በሌላ በኩል ኤዲ ወይም አዶልፍ የተባለ ወንድሙ ደግሞ እኔ ባላመርት ኖሮ የትኛውን ጫማ ነው ወስደህ የምታከፋፍለው ወይም የምትሸጠው እያለ ራሱን ከፍ ማድረግ ጀመረ። በዚህም የተነሳ ሁለቱ ወንድማማቾች ወደ ማይታመን አለመግባባትና የሐሳብ ልዩነት ውስጥ ገቡ። ይህ አለመግባባት እየከረረ እስከ ሁለተኛው የዓለም ጦርነት ድረስ ዘለቀ። በዚህ ጊዜ ጀርመን የነበሩ ፋብሪካዎች ጦርነቱን የሚደግፍ ወይም ፓርቲያቸውን የሚደግፍ ነገር ድጋፍ ማድረግ ወይም አስተዋጽኦ ማድረግ ግዴታቸው ነበር። ስለዚህም የዳስለር ብራዘርስ ፋብሪካ ጫማ ከማምረቱም በተጨማሪ ጥይቶችንም ያመርት ነበር። ቀደም ሲል እንደነገርኳችሁ ሩዶልፍ ወይም ሩዲ ማርኬቲንጉን ወይም የሽያጭ ክፍሉን ነበር የተቆጣጠረው። ኤዲ ሲጀመርም ስራው ፋብሪካ ውስጥ ሆኖ ጫማዎችን ማምረት ወይም መስራት ነበር። ስለዚህም ሩዲ ወደ ጦር ሜዳ በተላከ ወይም ተጠርቶ በሄደ ጊዜ እርግጠኛ ሆኖ ሲያስብ የነበረው ወንድሙ ሙሉ ለሙሉ ፋብሪካውን እንደሚቆጣጠርና እሱን ከነገሩ ሁሉ ውጪ ሊያደርገው እንደሚችል ነበር። ከዚህ በኋላ ሩዲ ደብዳቤ መጻፍ ይጀምራል። ለማን ነው ደብዳቤ የሚጽፈው? ለፓርቲያቸው ነበር። ምንድነው ደብዳቤው ላይ ያሰፈረው? ኤዲ ወይም አዶልፍ ወንድሙ ለብቻው ፋብሪካውን መቆጣጠር እንደማይችልና ጦርነቱ አልቆ ወደ ፋብሪካው እስከሚመለስ ድረስ ባለቤቱ ፋብሪካውን እንድትቆጣጠር የሚል አይነት ደብዳቤ ነበር ለፓርቲው ጽፎ ያስገባው። ኤዲ ወንድሙ ስላስገባው ደብዳቤ በሰማ ጊዜ በከፍተኛ ሁኔታ ተቃውሞውን ገለጸ። በዚህ ጊዜ የሁለቱ ወንድማማቾች ጠላትነት የበለጠ እያደገ መጣ። ሲቀጥል የጻፈው ደብዳቤ ተቀባይነት እንዳላገኘ የገባው ሩዲ ሌላ ተንኮል ባይምሮ ጠነሰሰ። ወንድሙ ኤዲ ከፍተኛ የቆዳ ክምችት በፋብሪካ ውስጥ አከማችቶ እንደሚገኝና ይህንንም በማድረጉ ለውጊያ የተሰማሩ ወታደሮች በማቴሪያል አንጻር ከፍተኛ እጥረት እንዳጋጠማቸውና ተጽዕኖ እንዳሳደረባቸው ነበር ያመለከተበት። ከዛም በጊዜው የነበረው አስተዳደር ኤዲን ወደ እስር ቤት ይከተዋል። ነገር ግን ጦርነቱ ካበቃ በኋላ ጀርመን ውስጥ መከፋፈል ይፈጠራል። በዚህ ፍርድ ቤት አማካኝነት አሜሪካኖች ጀርመኖች ላይ ምርመራ ማካሄድ ይጀምራሉ። ይህን ምርመራ የጀመሩበት ምክንያት በዚያን ጊዜ ናዚን ወይም ሂትለርን ሲረዳ የነበረውን ለማወቅ ወይም ደግሞ ለመለየት አስበው ነው። በመጀመሪያው ምርመራ በቁጥጥር ስር የዋለው ሩዲ ነበር፣ ምክንያቱም ለፓርቲው ካለው ድጋፍና ቅርበት የተነሳ። በዚህም ከአንድ አመት በላይ እስር ላይ ቆይቷል። ሩዲ ወደ እስር ቤት ሲገባ ኤዲ ደግሞ ከእስር ቤት ወጥቶ ነበር። ግን በጣም የሚያስገርመው ነገር ከአንድ አመት በላይ ወንድሙ ሲታሰር ሄዶ አልጠየቀውም። በኋላ ላይ የወጡ መረጃዎች እንደሚያመለክቱትም ሩዲ የታሰረው አንድ ማንነቱ ያልታወቀ ግለሰብ ለአሜሪካኖች ጥቆማ አቅርቦበት እንደሆነም ተናግረዋል። ሩዲ እዚህ ላይ እርግጠኛ የሆነ ወንድሙ እንደጠቆመበት ነው። ሩዲ ፍርዱን ጨርሶ ከእስር ቤት በሚወጣ ጊዜ ግን ከናዚ ፓርቲ ጋር የተያያዘ የውሸት ምስክርነት ወንድሙ ላይ ነበር የመሰከረበት። ለምን? ወንድሙን ለማስያዝ። በዚህ ጊዜ ግን የሩዲ ምክንያት ተቀባይነት አላገኘም። ኤዲም ሳይታሰር ሩዲም በነፃ ሊለቀቁ ችለዋል። ከዚህም በኋላ እነዚህ ሁለት ወንድማማቾች ምን ሊሆኑ እንደሚችሉ መገመት እጅግ ቀላል ነው። ጠላት የሚለው ስም ራሱ አይገልጻቸውም። ከዛም በላይ ነበር የሆኑት። በ1948 ዓመተ ምህረት የሁለቱ ወንድማማቾች መለያየት እርግጥ ሆነ። ሁለት ካምፓኒዎችም ተመሰረቱ። እነዚህ ሁለት ድርጅቶችም አዲዳስ እና ፑማ ናቸው። እነዚህ ሁለት ወንድማማቾች ከዚህም በኋላ የሚደርሱበትን ደረጃ ሰምታችሁ ለማመን ትቸገራላችሁ። አዶልፍ ወይም ኤዲ ከስሙ የመጀመሪያዎቹን ፊደላት ወይም ኤዲ የሚለውን ወስዶ ከዛም ዳስለር ከሚለው ከቤተሰቡ ስም የመጀመሪያዎቹን ፊደሎች ወስዶ አዲዳስ የተባለውን ካምፓኒ አቋቋመ።
ሩዶልፍ ወይም ሩዲም በስሙ ካምፓኒውን ለማቋቋም አስቦ ነበረ። እናም በመጀመሪያ ሩዳ ብሎ ስም አወጣለት። ከዛም እሱን ቀይሮ አሁን ሁላችንም የምናውቀውን ፑማ የሚለውን ስም አወጣ። ፑማ ልክ እንደ አቦ ሸማኔ ያለ የዱር አራዊት ወይም የዱር እንስሳ ስም ነው። እናም ይህንን ስም ያወጣበት ምክንያት የሱን ምርት ገዝተው ወይም ደግሞ የሱን ምርት አሰርተው ለሚጠቀሙ ስፖርተኞች ኃይልን ለመግለጽ የተጠቀመበት ስም ነው። የሁለቱ ወንድማማቾች መለያየት እንደዚህ በቀላሉ አልነበረም። ኢቭን አብረዋቸው የሚሰሩ ሰራተኞች ራሱ ወደ የትኛው እንደሚሄዱ ጨንቋቸው ነበር። የእጅ ስራ ወይም የእጅ ጥበብን የሚችሉ ሰራተኞች ወደ ኤዲ ጋር ሲሄዱ ማርኬቲንግ ወይም ሴልስን የመሳሰሉትን የሚሰሩት ደግሞ ወደ ወንድሙ ሩዲ ጋር ነበረ የሄዱት። ይህ ምንም አያስገርምም። የሚኖሩበት አካባቢ ራሱ በእነሱ የተነሳ ለሁለት ተከፍሎ ነበር። የኤዲ አዲዳስ ካምፓኒ የነበረው ወደ ምስራቅ አቅጣጫ ሲሆን እንደዚሁም ሩዲ ወንድሙ ፑማ በማለት የሰየመውን ካምፓኒውን የከፈተው በምዕራብ አቅጣጫ ነበር። ታዲያ የአዲዳስ እና የፑማ በምስራቅና በምዕራብ አቅጣጫ መቋቋም የአካባቢውን ነዋሪዎችም ለሁለት ከፍሎ ነበረ፣ ከነሱ ጠላትነት ጋር ተደምሮ ማለት ነው። እጅግ በሚያስገርም ሁኔታ በፑማ በኩል ወይም በምዕራብ በኩል ያሉ ሰዎች የሚማሩበት እንደዚሁም የሚታከሙበት የራሳቸው ሆስፒታል አላቸው። መሰረታዊ ነገሮች የተሟላለት ነው። ወደዚህ አካባቢ ዝርም አይሉ። እንደዚሁም በምስራቅ አቅጣጫ በአዲዳስ ካምፓኒ አቅጣጫ ማለት ነው ያሉ ነዋሪዎች ደግሞ ከዚህ ክልል አይወጡ። የነሱ ጠላትነት ለአካባቢው ነዋሪዎችም ተርፎ ሁለት አይነት ህዝብ ብቻ ሳይሆን በጥላቻ አይን የሚተያይ ማህበረሰብ ነው የተፈጠረው። እብደቱ በዚህ አላበቃም። ከሁለቱ አቅጣጫዎች የሚዋደዱ ወይም የሚፋቀሩ ጥንዶች ራሱ መጋባት እስከማይችሉበት ድረስ ነው የደረሱት። በቃ ባጭሩ እነዚህ ሁለት ወንድማማቾች ከሁለቱም ጎራ በጠላት አይን የሚተያዩና ደም የተቃቡ ግሩፖችን ነው የመሰረቱት። ይህ አካባቢ ሄርዞገናውራክ በመባል ይታወቃል። እሺ እነዚህ የሁለት አካባቢ ሰዎች እንዴት ይተዋወቃሉ ማለታችሁ አይቀርም። በጣም በሚያስገርም ሁኔታ በጫማቸው ነበር የሚተዋወቁት። አንድ ሰው የፑማን ጫማ ካደረገ ሌላው ደግሞ አዲዳስ ካደረገ እየተገለማመጡ ያልፋሉ እንጂ ሰላም አይባባሉ። ነገር ግን እዚህ ላይ በጣም የሚያስገርመውና ሁለቱንም ላለማስከፋት ሲጥር የነበረው ሰው የከተማው ከንቲባ ነው። እጅግ በሚያስገርም ሁኔታ አንድ እግር አዲዳስ አንድ እግር ፑማ ለብሶ ነበር የሚሄደው፣ ሁለቱንም ላለማስከፋት ወይም አንድነት ለመፍጠር። ሌላው አስገራሚ ጉዳይ የአዲዳስና የፑማ ጫማዎች እጅግ ይመሳሰሉ ነበር ትኩር ብለው ካላዩአቸው። ስለዚህም በ1949 ኤዲ ይህንን ሁኔታ ለመለየት ምንድነው ያደረገው ነገር? የአዲዳስ ጫማ ላይ 3 ሰረዝ የሆኑ ቆዳዎችን ነበር የሰፋው፣ ያው እንደምናውቀው። ከዛም በኋላ በነጭ ቀለም ያቀልማቸዋል። ስለዚህም የአዲዳስን ጫማ በቀላሉ መለየት ተቻለ። የሁለቱ ጫማዎች ላይ ትልቅ ልዩነትም ተፈጠረ። እነዚህ ሁለት ወንድማማቾችና ሁለት ካምፓኒዎች የስፖርት ጫማዎችን በማምረት በጀርመን የመጀመሪያዎቹ ናቸው። ጦርነቶች እየተካሄዱ በነበረበት ወቅት ለመጀመሪያ ጊዜ የዓለም ዋንጫ በጀርመን ይዘጋጃል። በዚህን ጊዜ ሩዲ አሰልጣኙን ያውቀው ስለነበር ለተጫዋቾቹ ጫማ ለመስራት ስምምነት ያደርጋል። ነገር ግን የተወሰነ ንግግሮችን ካደረጉ በኋላ በክፍያ ላይ ሳይስማሙ ይቀራሉ። ከዚህም በኋላ የተከሰተው ምንድነው? ይህ አሰልጣኝ ከኤዲ ጋር ወይም ከአዲዳስ ካምፓኒ ጋር ስምምነት ያደርጋል። ከዛም ለተጫዋቾቹ ከአዲዳስ ካምፓኒ ጫማ ተሰርቶ ይመጣላቸዋል። በዚህ ጨዋታ ጊዜ ጀርመኖች ተጋጣሚዎቻቸውን ለማሸነፍ ከብዷቸው የነበረበት ጨዋታ ነው። በድንገት አየሩ ወደ ክረምትነት ይለወጣል። ከዛም ደመና ይመጣል፣ ዝናብ መጣልም ይጀምራል። ኤዲ ለተጫዋቾቹ ሰርቶ ያቀረበው ለየት ያለ ወይም እስከዛሬ ካመረተው ምርት ለየት ባለ ሁኔታ ነበረ። ምክንያቱ ደግሞ የጫማው ሶል ላይ ያሉትን ጉጥ ነገሮች ቀይሯቸው ነበረ የበለጠ ቆንጠጥ አድርገው መያዝ እንዲችሉ። ስለዚህም ጨዋታው እየቀጠለ ባለ ጊዜ ሌላኞቹ ተጫዋቾች ወይም ጀርመንን የተጋጠሙት ተጋጣሚዎች እየተንሸራተቱ ሁኔታው አስቸጋሪ ይሆንባቸዋል። በዚህ ጊዜ ተጋጣሚዎቹ ጀርመንን 2-0 እየመሩ ነበረ። በድንገት ግን የጀርመን ተጫዋቾች 2 ጎሎችንም አከታትለው ማስገባት ይጀምራሉ። ከዛም ጨዋታው ሊያልቅ የተወሰኑ ሰከንዶች ሲቀሩት 3ኛውን ጎል በማግባት በዚህም የዓለም ዋንጫ አሸናፊ መሆናቸውን አረጋግጠዋል።
ህዝቡ ለረጅም ዓመታት በጦርነትና በአሰቃቂ ዜናዎች የተሰቃየበት ወይም ሲከፋ የኖረበት ወቅት ነበረ። እናም በዚህ ድል የተነሳ የሀገሪቱ ህዝቦች ስሜት መለወጥ ችሎ ነበረ። ሲቀጥል የአዲዳስ ፈጣሪ የሆነውን ኤዲ እንደ ታላቅ ጀግና ነው ያዩት። በዚህም የተነሳ የአዲዳስ ካምፓኒ ከበፊቱም በበለጠ ሊገንና ስኬቱንም እንደ አዲስ ለመጀመር በቃ። በተቃራኒው ወንድሙ ሩዲ ከባድ ጸጸት ውስጥና እልህ ውስጥ የገባበት ጊዜ ነበር። ምክንያቱም መጀመሪያ ከክለቡ ኃላፊ ወይም ከአሰልጣኙ ጋር ቢስማማ ኖሮ እሱ ነበረ ይህንን ድል የሚጎናጸፈውና በወንድሙ ፋንታ እውቅናንም የሚያገኘው። ከዛም ከ2 ዓመት በኋላ የኦሎምፒክ ጨዋታ ነበር። ሁለቱም የአዲዳስና የፑማ ምርቶች ተጭነው የመጡ ነበረ። ጉምሩክ ላይ በሚደርሱ ጊዜ ግን የፑማ ምርቶች ለመያዝ በቅተዋል፣ አላለፉም። ነገር ግን አዲዳስ ያለምንም ችግር አልፎ ለጨዋታው ሊደርስ ችሏል። ስለዚህ በዚህ ኦሎምፒክ ላይ የተሳተፉ ስፖርተኞች በሙሉ የአዲዳስን ጫማ ነበረ ያደረጉት። ኤዲ ወይም የአዲዳስ ካምፓኒ ባለቤት ለጉምሩክ ሰራተኞች የሰጠው ጉቦ አለ። ለዚህ ነው የወንድሙ ተይዞ የሱ የተለቀቀው የሚል ነበረ የተሰራጨው ዜና። ሩዲ በዚህን ጊዜ እብድ ነበር የሆነው። ከዚህም በኋላ ደግሞ የበለጠ የሁለቱ ወንድማማቾች እንደዚሁም የሁለቱ ካምፓኒዎች ጠላትነት ከምን ጊዜውም የበለጠ አይሎ ተገኘ። እንደዚህ ያለ ሁኔታ ውስጥ ሆነው ፉክክራቸውንም አላቆሙም ነበር። ምክንያቱም እንደሚታወቀው ሁለቱም ካምፓኒዎች የሚያመርቱት ጫማ ብቻ አይደለም፣ የስፖርት ጠቅላላ ትጥቅ በሁለቱ ካምፓኒዎች ይመረታል፣ ቱታን ጨምሮ ማለት ነው። ስለዚህም አንደኛው አንድ ነገር ባመረተ ቁጥር ሌላኛውም የሱን አስመስሎ ይሰራል። እጅግ በጣም የሚያሳዝነውና የሚያስገርመው የነዚህ ሁለት ወንድማማቾች ጠላትነት በእነሱ ብቻ አልበቃም፣ ለልጆቻቸውም የተረፈ ነበረ። የሩዲ ልጅ አርመን እንደዚሁም የኤዲ ልጅ ደግሞ ሆስት ይባላሉ። እናም ለልጆቻቸው ምንድነው የሚሏቸው? እነሱ ከሞቱ በኋላ ካምፓኒውን እንደሚወርሱ። ስለዚህም እነዚህ ታዳጊዎች ከልጅነታቸው ጀምሮ ሲነገራቸው እንደዚሁም ሲያዩ የነበረውን ነገር ነው ሲያንጸባርቁ የነበሩት እጅግ በጣም በሚያሳዝን ሁኔታ። ሁለቱ ካምፓኒዎች በዚህ ሁኔታ ቀጠሉ። በየሆቴሉ እየሄዱ ግብዣ ለማዘጋጀት ብዙ ወጪ ነበር የሚያወጡት። ምክንያቱ ደግሞ ምንድነው? የተለያዩ የስፖርት ኃላፊዎችንም ይሁን አሰልጣኞችን ለማሳመን ነበረ። በእነሱ ካምፓኒ አማካኝነት ጫማ ወይም ደግሞ የሚፈልጉት ትጥቅ ሁሉ እንዲሟላላቸው ወይም እንዲሰራላቸው። ከ1968 የኦሎምፒክ ጨዋታዎች በኋላ ግን ነገሮች እየተወሳሰቡ መጡ። እሱ ምንድነው? በ1970 በሜክሲኮ በተካሄደው የዓለም ዋንጫ ላይ ነበር የአዲዳስና የፑማ ካምፓኒ የሁለቱ ወንድማማች ልጆች ሆስትና አርመን እርስ በርስ ሲዋጉ ወይም ሲፋተጉ ብዙ ብሮችን አጥፍተው ነበር። በጣም በሚያስገርም ሁኔታ የአባቶቻቸው ጠላትነት ወደ ልጆቻቸውም ተጋብቶ እርስ በርስ በሚያደርጉት ፉክክርና ጦርነት በርካታ ገንዘቦችን ያጡበት ወይም ያወጡበት ጊዜ ነበር። ስለዚህም በ1970 ዓ.ም በሜክሲኮ በተካሄደውና ፔሌ በተካፈለበት የዓለም ዋንጫ ላይ የአዲዳስና የፑማ ካምፓኒ ባለቤት ልጆች ስምምነት አድርገው ነበር። እዚህ የዓለም ዋንጫ ላይ ማንም ሰው ከፔሌ ጋር ስምምነት እንዳያደርግ። ምክንያቱም ከዚህ በፊት ለሁለቱም ሳይሆኑ የቀሩ ብዙ እድሎች አልፈዋል። ምክንያቱም እንደነገርኳችሁ ቀደም ብሎ ሁለቱ በሚያደርጉት ፉክክርና ጦርነት በርካታ ገንዘቦችን አወጡ እንጂ ምንም የተጠቀሙት ነገር የለም። ስለዚህም በዚህ በዓለም ዋንጫ ላይ ከፔሌ ጋር ማንም ስምምነት እንዳያደርግ ወይም እንዳይነጋገር የሚል የድብቅ ስምምነት አድርገው ነበር። ነገር ግን የዓለም ዋንጫው በተጀመረ ጊዜ አዲዳስ ካምፓኒ በቴሌቪዥን መስኮት ያየውን ነገር ማመን አቃተው። እሱ ምንድነው? የእግር ኳስ ንጉሱ ፔሌ ዳኛውን አንዴ ይቅርታ ይጠይቅና ጨዋታው ከመጀመሩ በፊት ጎንበስ ብሎ ጫማውን ያስራል። እናም ጎንበስ ብሎ ጫማውን በሚያስርበት ጊዜ ካሜራው ፔሌን ይቀርጸው ነበር፣ እንደዚሁም ጫማው። በዚህን ጊዜ ማንን ጫማ አድርጓል ብላችሁ ትገምታላችሁ? የፑማ ካምፓኒን ጫማ ነበርና ጫማው በግልጽ ጎላ ብሎ በቴሌቪዥን መስኮት ታየ። አስባችሁታል? እንግዲህ እነዚህ ሁለት ካምፓኒዎች ስምምነት አድርገዋል። ነገር ግን ፑማ በምን በኩል ሄዶ ከፔሌ ጋር እንደተስማማ የሚታወቅ ነገር አልነበረም። እናም ፔሌ ይህንን ያደረገው አውቆ ነበር። ጫማውን ለማሳየት ወይም ማስታወቂያ እየሰራ እንጂ ጫማውን ለማሰር ወይም በድንገት ተፈቶበት አልነበረም። በዚህን ጊዜ አዲዳስ ካምፓኒ ያወቀው ነገር እንደነገርኳችሁ ሁለቱ ልጆቻቸው ስምምነት ገብተው ነበር። ነገር ግን ፑማ ካምፓኒ ወይም የሩዲ ካምፓኒ ስምምነቱን ጥሶ ፔሌን በማናገር $125,000 ክፍያ ከፔሌ ጋር በመስማማት ፔሌ ማስታወቂያው እንዲሰራለት ማድረጉ ነው። ከዚህም በኋላ የፑማ ካምፓኒ ከዓለም ጫፍ እስከ ጫፍ ታወቀ። የሚገርም ስኬትም ገጠመው።
በዚህን ጊዜ እነዚህ ሁለት ወንድማማቾች ወይም ኤዲና ሩዲ በሽምግልና የእድሜ ክልል ላይ ነበረ የሚገኙት። በጣም የሚያሳዝነው ሩዲ በህይወቱ ማብቂያ የሳምባ ካንሰር ታማሚ ነበረ። ወንድሙ ኤዲ ግን ሄዶ አልጠየቀውም። ከዛም ሲያልፍ ቀብሩ ላይም አልተገኘም። ከ3 ዓመታት በኋላ ኤዲም ይሞታል። እነዚህ ወንድማማቾች ሲሞቱ የተቀበሩ ብላችሁ ታስባላችሁ? መጀመሪያ ላይ እንደነገርኳችሁ የሚኖሩበትን አካባቢ ለሁለት ሰንጥቀውታል። የምስራቁንና የምዕራቡን ክፍል ይዘው ኤዲ ወይም አዶልፍ ባቋቋመው መንደር እንደዚሁም ሩዲ ወይም ሩዶልፍም ባቋቋመው መንደር ነው የተቀበሩት። እጅግ በጣም ያስገርማል አይደል? ነገር ግን የሆነው ይህ ነው። ከነሱ ሞት በኋላ አርመንና ሆስት የተባሉት ልጆቻቸው በማኔጅመንቱ ወይም ደግሞ በድርጅቱ አስተዳደር ቀጠሉ። ቀደም ብለውም ያው እንደነገርኳችሁ ይዘውት ነበረ። ከዚህ በኋላ ግን ድርጅቱን በትክክል ይዘው ሊያስተዳድሩት አልቻሉ። ወይም ምን አምርተው ውጤታማ መሆን እንዳለባቸው እረሱት። አንዱን ለመጣል በሚያደርገው ፉክክር። ስለዚህም የድርጅታቸውን አክሲዮን እያወጡ ለኢንቨስተሮች መሸጥ ነበር የጀመሩት። እነሱ እዚህ ጋር ተናንቀው አንዱን ለመጣል በሚያደርገው ጥረት ናይክ ከኋላቸው መጥቶ አንደኝነት ቦታ ላይ ተቀመጠ። በሚያመርታቸው የስፖርት ትጥቆች ገበያውን መቆጣጠር ቻለ። በመጨረሻም በ1993 ዓመተ ምህረት ሮበርት ድራውስ የተባለ አንድ የስዊዘርላንድ ባለሀብት አዲዳስ ካምፓኒን ገዝቶታል። በተለይም ደግሞ ከስፖርተኞች ጋር ስምምነት ለማድረግ ነበር ጥረት ሲያደርግ የነበረው። በዚህም እነ ዴቪድ ቤካም፣ አንድሬ አጋሲ ከተባሉ ታዋቂ ስፖርተኞች ጋርም ውል ተፈራርሞ ስራውን ጀመረ። በ2006 ዓመተ ምህረትም ሁሉንም ትቶ የሄደው ናይክ ካምፓኒ አዲዳስ ድጋሚ አንሰራራበት። በዚህም የተነሳ አዲዳስ ድጋሚ ከፍ ብሎ ለመታየት በቅቷል። ፑማ ካምፓኒም ዮካን ዘይት ለተባለ አንድ ጀርመናዊ ባለሀብት ተሽጧል። ፑማ ካምፓኒንም የገዛው ግለሰብ በተመሳሳይ ሁኔታ ከታዋቂ ሯጮች ጋር እንደዚሁም ስፖርተኞች ጋር ባደረገው ስምምነት መሰረት ፑማ ካምፓኒ ድጋሚ ሊያንሰራራ በቅቷል። ሲቀጥል ደግሞ አሌክሳንደር ሚኩዊን የተባለ ታዋቂ ዲዛይነር በመቅጠሩ የተነሳ ይህ ካምፓኒ ድጋሚ ታሪኩ ሊታደስ ችሏል። ይህ ሰው በዚህ ብቻ አላበቃም። ሪሃናንም በድርጅት ውስጥ አምጥቶ የስራ ድርሻ ሰጥቷት ነበር። እናም በዚህ ጊዜ ፑማ ሶስተኛው ዓለም አቀፍ ታዋቂ የስፖርት ትጥቅ አምራች ካምፓኒ ሆኗል፣ ከአዲዳስ እና ከናይክ ቀጥሎ። በ2009 ዓመተ ምህረት የአዲዳስ እና የፑማ ሰራተኞችና ቤተሰቦች ተሰብስበው በአንድ ላይ እግር ኳስ ተጫውተዋል። በዚህም ሰላም የሰፈነ ይመስላል። ነገር ግን በጣም በሚገርም ሁኔታ እነሱ በህይወት እያሉ የከፋፈሉት መንደር ወይም የነገርኳችሁ ሁኔታ እስካሁንም ድረስ እንዳለ ነው። ነገር ግን ከዘረኝነትና ከጥላቻ በጸዳ መልኩ ይህን ይመስላል። ውድ ቤተሰቦች እናንተስ በሰማችሁ ታሪክ ላይ ምን ሐሳብ አስተያየት አላችሁ? ሁልጊዜም ለምትሰጡኝ ሐሳብ አስተያየት ከልብ እያመሰገንኩኝ ቪዲዮ ላይክ ማድረግ እንደዚሁም አዲሶች ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው በአዲስ ፕሮግራም እስክንገናኝ ባይ ባይ።